ሻንቆ ከሌሎቹ ጋር ሳስተያይህ ጥሩ ነህ። ዝም ብለህ እስቲ በዚህ ደስታ አንበሳ ልቀቅ ሻንቆ። ታንኪዩ ታንኪዩ ይላል። ዝም ብለህ እስቲ በዚህ ደስታ አንበሳ ልቀቅ ሻንቆ። አንበሳ ይብላ ይላል። አሁን አትቀጪ ማፊ ሆነ ጨርሱ። አሰቃየኸኝ። ምን አልከኝ? ለአንተ ምልክልህማ ቆይ ልትልኪልኝ ነው? አይ ወዲህ ነው። ከቤተሰቦች ጋር ማውራት አልችልም። እሺ ፊዮና ስንት ዓመትሽ ነው ፊዮና? በወር ስንት ገቢ ታገኛለህ? ይጠየቃለሁ እንደዚህ አይነት ጥያቄ። ይህ የሚገርም ሴንስ ኦፍ ሂውመር ነው። ባይዜ አዎ፣ ሴት ልጅ እድሜሽ ስንት ነው ስትባል አትናገርም። ወንድ ልጅም እንትን የወር ደመወዝ ስንት ነው ሲባል አይናገርም። ሴት ልጅ ለመባል ስንት ዓመት መሙላት አለባት? ወንድ ልጅ ራሱን ቻለ ለማለት በወር ስንት ማግኘት አለበት? ሴት ልጅ ለመባል ከ18 ዓመት በላይ መሆን አለባት። አለበለዚያ ሕፃን። ወንድ ልጅ ራሱን ቻለ ለመባል በወር ከ100,000 ብር በላይ ማግኘት አለበት። እኛ ችለናል። እኛም ችለናል። ሴት ለመባል በቅታችኋል እናንተ። እንዴ ቆይ ስታይኝ ወንድ መስላለሁ እንዴ? ተጠራጠርክ? ወንድ አትመስይም እና ትንሽ እኔ አሁን መንገድ ላይ ምናምን የሆነ ቀን ቦሌ ያየሁሽ ቀን እንደዚህ ይቺ ማን ልጅ ነች? ሆኔ ስታምር ብዬ እንዲህ ላደርግሽ ነበር። ይህ ማን ልጅ ነች ስታምር? ያቤረችሁ ለካ ቦሌ ተገናኝተናል አንድ ቀን። እንዲህ ይህ ማነች ቆንጆ ምናምን ብዬ እንዲህ እራሱ ማርያምን። ከዛ ሲስቅ እንዲህ ነው የሚስቀው እራሱ እንደዚህ በታችኛው ጥርስ። ከዛ እንዴት ነሽ ሆናዬ? እንዴት ነራችሁ? ሰላም ነው? ሰላም እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ ያው መኪና እየነዳው ነበር። ወዴት ነክ ፒክ ላድርግ ምናምን ነገር ስለው ኧረ ፊዮናዬ ቴንኪው ሶ ማች እዚች ነኝ ቴንኪው ብሎ ሄደ። ደህና ደራችሁ? ደህና ደራችሁ? ደህና ደራችሁ? አይ ዳይ መፋነ ከናጫለ እንትን ዩጂን ጥሩ ሚቴዴ መንግስት ኔስ ነው ከሰሰ ለአቅመ ይሆን አባ መናን ስቲፎ በሰላም ነው? በጣም ተመላለስክ ዛሬ ቤቴ። ስቲፎ በሰላም ነው? ተመላለስክ? ምን ነው ችግር አለ? ስቲፎ ዞርከኝ። ስቲፎ ዞርከኝ። ምን ነው ከበብከኝ? በሰላም ነው ስቲፎ? ከበብከኝ። ወልጋ ኦሮሞታ ዊርቱማ ጫፍቱ ለማ ፊንፊኔ ብይ ቱፋ
ስቲፎ ግን የሰቀቀን ኑሮ የሚኖር ይመስለኛል። እንዲህ እየዞርከን እኮ ከባድ ነው። እኛም ተቸገርን እኮ ጌም ለመጫወት። ስቲፎ ምንድን ነው የምትዞረን? የምትተኩስም መሰለን እኮ አንዴ ትገባለህ፣ አንዴ ትወጣለህ። አሁን ያንተ ኑሮ ነው ስቲፎ። አሁን ኑሮ ነው ያንተ ኑሮ እንደሚል አንዴ ትወጣለህ፣ አንዴ ትገባለህ። እኔ ልሳቀቅ እኔ አይወንድ ጫወታለህ ካልተጫወትክሽ ዲስኮኔክት አድርገን እምቢ አለኝ። እኔ እንጃ ዲስኮኔክት ማድረግ እምቢ አለኝ። እምቢ አለኝ። እንዲህ አፍ አውጥቶ እምቢ አለሽ? በጣም ታነቢያለሽ መጽሐፍ? በጣም አንባቢ ነሽ? ማንበብ ሙሉ ሰው ያደርጋል። አንበቡ እናንተ። ስታይን ጎደሎ እንብሽኛ ትንሽ ሙይና ፈቃደኛ ከሆንክ ችግር የለውም። ቤት ለቤት ሙላላችሁ። ቤት ለቤት ነው፣ ቤት ለቤት ነው። እኛንን የምንመጣው ቤት የሚፈልጉት ከተቻለ አንቦጎ እኔ ምንም መጽሐፍ ነው ማንበብ የምወደው። ሁሉም አለኝ፣ ምክንያቱም አይታወቅም ከየትኛው ምን እንደማገኝ። እንግዲህ ሀገርም እያነበበች አይደለም። ለሀገር እንደሚያነብ ሰው ነሽ፣ አንብቢ። እሺ እሺ። ረዲ ስላወኩሽ ደስ ብሎኛል። እሺ እኔም ስላወኩ ደስ ብሎኛል። የእኔ ሙሉ ሰው ጎዶሎ ችግር መጽሐፍ ከኋላ አድርገን እንገባ። እኛም እንዲያርጎናል በዚ አይ ከዚች ጋር ጌም ብጫወት እኮ በማለት ሶቅራጠስ ቺን ሀገርን ልትለኝ እኮ አይንስቴን ነው ትለኝ። ያሌሎ ያሌሊስ ሌሎ እኮ ያሌሎ ያሌሊስ የምሬን እኮ ነው። ኤርሚ ኮንኮል ፊታዊ እውነት አሁን ትንሽ አስበዋል። አንባቢ ሴት መጀናጀን እግዚአብሔርን እኮ ነው። ትወጂኛለሽ የኔ ፍቅር ስትላት አሁን በጣም መጽሐፍ የምታነብ ሴት ጠብሰን ትወጂኛለሽ የኔ ፍቅር ስትላት በአንጻራዊነት አይንስቴን ሲናገር ፍቅር አንጻራዊ ነው ይላል። ልወድ እችላለሁ፣ አስፈላጊ ሆኖ ከተገኘ ላልወድህም ይችላል። እየወደድኩ ላልወድ እችላለሁ፣ እየጠላሁም ልወድ ይችላል። አንጻራዊ ነው እንዳልኩ። ምንድን ነው ፍቅር በሁለት ሰው ምናምን ሲንጂ ቴጁ ከዛ ትንጠሸሽት ነት ሴቶች ደግሞ ትንሽ ካነበቡ ታውቃለህ። ኢጎሳኒ ሲምቤክተም ነ ቱፊዛኒ ያለ የለው ያለ የለ እንተው በርፎነ ነው እንተው በር አያመጣውም እኮ አይመጣውም። ከንጎዱ ቢሲ ጋር ማሎራቸው አካውንቲ ቆናፍ ጉዲስ እሻ አለው ኩኖ አመሴ ፈንቀደ አካውንቲ ያጉደቱ አካውንቲንግ ያጉደቱ አለው ከሚተንሲ ጉዲስ አለው እኔን ከኔ
ሌላ ሰው ላስገባ ቺኪ ገሹ ሞበው ከድሪስ ጋር ደግሞ እንጨቃጨቅ እንዴ? ባይዘ የሆነ ጊዜ ባንክ ቤት ምሰራ ጊዜ ነው። የእውነቴን ነው የምነግርህ። ዋንዱ ጋር ስኒቲ ባንክ ቤት ምሰራ ጊዜ ነው እና ዊንዶ ላይ ነው። ከዛን ያን ቀን ለምን እንደሆነ አላውቅም፣ በጣም ቆንጆ ሆኜ ነበር ያን ቀን እና ባዬ በሬዴን ሸሚዚ ሀራ ቢቴ እንደሚ ባንክ ነው የምሰራው እና እንደዚህ ዘግቼ ቁጭ ብዬ እና ሙጫን በሬዱ ወይ ዱፍቴ ከዛን መርጣ ቆንጆ ነች በጣም የሚያምር ሸሚዝ አድርጌያለሁ እና በጣም ኮስተር ብዬ ፀጉሬ ምናምን ተቆርጬ እንትን እያለሁ ከዛን የሆነች ቆንጆ ልጅ መጣች። ከዛ መርጣ እኔ ያለሁበት ዊንዶ ላይ መጣች። ከዛን ብላ መጣ በቃ እንዲህ አይን ላይን እያየችኝ ትመጣለች። ከዛ እሺ ብዬ እንደ እያስተናገርኩ ልክ እኔ ጋር ስትመጣ እሺ አቤት የኔ መቤት ምን ልታዘዝ ስል ባንካችሁ እንዳንተ አይነት ቆንጆ ወንድ ዊንዶ ላይ ያስቀምጠው እኛን የዘላለም ደንበኞቹ አድርጎ ሊያስቀረን ነው አለች። እንዳልሰማ ሰው ደነገጥኩም፣ ኤክስፔክት ስላላደረግኩ እንዳልሰማ ሰው እኔ አቤት የኔ መቤት ስል አይ ባንካችሁ እንዳንተ አይነት ቆንጆ ወንድ ዊንዶ ላይ ያስቀመጠው እኛ ሴቶችን የዘላለም ደንበኛው አድርጎ ለማስቀረት ነው አለች። እኔ እንኳን ናህል ቆንጆ ነኝ ብዬ አላስብም። አታዛሹም እኮ ምን እኔ እኮ ለመተማመን ተቸገርን እኮ ለመተማመን ይህንን ጊፍት ቲክቶክ ክሬቲቭ አዋርድ ነው የሰጠኝ ባለሁ እንትኑ ሳሸንፍ ስሪ ሚሊዮን ገሌ ረበጡ ዳቦ ያንቹ ማፍጫለታ እና ዳቦ መለኝ ጅሬኛ መጅሬኛ ቲክቶክ ክሬቲቭ አዋርድ የደማን ይመስል ቾኮሌት ይማድ አማራ ነኝ ይላል፣ ኦሮሞ ነኝ ይላል። ወንድሜ ቲክቶክ ክሬቲቭ አዋርድ ማፍነት ይቆራች ረቆይ መራት ኦቆ ሲምቦቆ የታሙኮ ማሊሲላ ነማ አምቦቲሲ ወላለ ጅራ የታሙኮ ማሊሲላ ነማ ኦሮሚያቲሲ ወላለ ጅራ የታሙኮ ማሊሲላ ነማ ጊምቢቲሲ ወላለ ጅራ ቾኮሌት ያ ዋው Simboko ele bikirti Simboko I love you nagote
Maalidha simboatiin gadda obboleessa kooti jettee komanti naan barreessine har'a maaliif I love you na goote har'a maaliif I love you na goote that's fine. ጥለውን ምንድን ነው ጥለውንዬ እኔን ከመስደብ በፊት ፕሮፋይል ፒክቸር ላይ ስቀ የተነሳውን ፎቶ አታደርግም? እኔን እዚህ መጣ ከመስደብ በፊት እኔን እዚህ መጣ ከመስደብ በፊት ፕሮፋይል ፒክቸር ላይ ስቀ የተነሳውን ፎቶ አታደርግም? ለምንድን ነው? ታስታውቃለህ በህይወት ደስተኛ እንዳልሆንክ ፕሮፋይል ፒክቸር ላይ ጥላል። ምንድን ነው ጥላው? ችግር አለ? የገንዘብ ነው ችግሩ? ያስተሳሰብ ነው? ያመለካከት ነው? ምንድን ነው? እዚህ መተህ እኔን ትሰድባለህ በኮመንት። በህይወት ግን ደስተኛ አትመስልም። ምንድን ነው ጥላው? ምን እንርዳ? በምክር በገንዘብ በሀሳብ ናስቲ ግባ እስቲ ናስቲ። ምንም በህይወት አሁን ይሄ ጥላውን የሚባለው ልጅ በህይወቱ ደስተኛ አይመስለኝም። ይቅርታ አድርጉልኝና ሰው ፎቶ ላይ እንኳን ፈገግ ብሎ ካልተነሳ ህይወት ምን ያህል አስቸጋሪ እንደሆነበት ለማሰብ አትቸገሩ ማለት ነው። ገብቷችኋል? ሰው አትሊስት ፎቶ ላይ ከተኮሳተረ በጣም ከብዶታል ማለት ነው። አሁን የጥለውን ፎቶ ላይ ተኮሳተረ ልጅ ነው እንግዲህ አስቡት። ወይ ስራ የለውም በቀን እንግዲህ ወይ ቁርሱን ጠዋት ቆሎ ይበላል፣ ምሳ ላይ ወይ ዝም ብሎ የጥላውን ገሰሰ ዋይ ዋይ ሲሉ የራብን ጉንፋን ሲስሉ የሚለውን ዘፈን ዘፍኖ ያልፋል። እራት ላይ ደግሞ ዝም ብሎ የበሉ ሰዎችን እያወራ ስለ ምግብ መጽሐፍ እያነበበ ይተኛል። እዚህ መጥቶ ይሳደባል። እንግዲህ አስቸጋሪ እኮ ነው። አሁን እንደዚህ አይነት ሰው ለምን ሰደበኝ አይባልም። አሁን ጥላውን እኔን ካልሰደበ ኑሮ ትክክል ሊሆን አይችልም ማለት ነው። ምን እናድርግ አሁን እንግዲህ ጥላውንን በምን እንርዳው? አይ ጥላው ምን እናድርገው አሁን ጥላውንን? እባካችሁ ጥላውን ምን እንዴት እናድርግ? How are you, brother? Hello bro. Hello, how are you? कैसे हो तुम? What? कैसे हो तुम? I don't understand you, brother. What is consent to? You don't understand Hindi? Hindi? No. I understand Arabic, English, French, Russian, German. Hindi? No, I am sorry. Me Hindi and Amharic only. Okay, American Hindi. Hindawi. Let's go. You strong? I'm tired. I'm leaving. We'll play tomorrow. Okay, Hindi. Okay, Hindi. Okay, Hindi.